ውድ የተከበራችሁ ይህ ድምጽ የሚሰማችሁ በመላው ዓለም የምትገኙ ከአንዳርግ ቲዩብ የዕለተ ማክሰኞ ጥር 19 2018 ዓ.ም የምሽት አጫጭር ዜናዎችን ይዘላችሁ ቀርበናል። አብራችሁን ቆዩ። በሲዳማ ክልል የ5 ሚሊዮን ኮደሮች ስልጠና ያልወሰዱ የመንግስት ሰራተኛ ደረጃ እድገትና ጥቅማ ጥቅም እንደማያገኙ ተገለጸ። ጀነራል ጉዕሸ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። በቁጥጥር ስር የዋሉትን በህወሓት ኃይሎች መሆኑ ታውቋል። በኢትዮጵያ የማርበርግ ቫይረስ በሽታ ሙሉ በመቆጣጠር መቻሉ ይፋ ተደርጓል። ላለፉት 42 ቀናት ምንም በበሽታው የተያዘ ወይም ህይወቱ ያለፈ አለመኖሩን ተከትሎ ይህን አዋጅ እንዳወጀ የጤና ሚኒስቴር ጠቁሟል። የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ክልሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽህፈት ቤቶችን እንዳላሳወቀው ገልጿል። በአማራ ክልል በምስራቅ ጎጃም ዞን የደብረ ማርቆስ አየር ማረፊያ በመጪው ግንቦት ወር መጀመሪያ አካባቢ ለአገልግሎት ክፍት እንደሚሆን ተገለጸ። ስለተከታተላችሁ እናመሰግናለን። የነበሩና አጫጭር መረጃዎች እነዚህ ናቸው።